የሽበት መፍትሄዎች የዚህ ቪዲዮ ዋነኛ ትኩረቶች ናቸው። ባለፈው ጊዜ እንግዲህ ይህንን ቪዲዮ አይታችኋል። በዛ ቪዲዮ እንደነገርኳችሁ ከላይ ፀጉራችን ላይ የምንቀባቸው የኮኮናት ኦይል፣ የአቮካዶ ኦይል፣ የኦሊቭ ኦይል ምናምን ነገሮች እየሸበተ ያለን ፀጉር ቅንጣት ታህል ወደኋላ መመለስ አይችሉም። በእርግጠኝነት ነው የምነግራችሁ። እየሸበተ ያለን ፀጉር ወደኋላ መመለስ በዚህ ደረጃ ቀላል ቢሆን ኖሮ በዓለማችን ላይ ሽበታምም ሽበትም ባልኖሩ ነበረ። ነገር ግን በዛኛው ቪዲዮ የተወሰነ ልነግራችሁ እንደሞከርኩትና በዚህኛው ቪዲዮ በስፋት የምናያቸው እየሸበተ ያለን ፀጉር መመለስ የሚችሉ ወይም የሚረዱ በሳይንስ ከፍተኛ ድጋፍ ያላቸው መፍትሄዎች ናቸው። አብዛኞቻችሁ ያንን ቪዲዮ ካያችሁ በኋላ በዋትስአፕ በቴሌግራም ምናምን የላካችሁልኝ ሁለት ጥያቄዎች አሉ። የመጀመሪያው ጥያቄ ምንድነው? በዛኛው ቪዲዮ ብዙ ነገሮችን አሳይተናል እና እነዛን ምርቶች ከየት ነው የምናገኘው የሚል ነው። ሁለተኛው ጥያቄና ይህንንም ቪዲዮ እንድቀርጽ ያደረገኝ በዛኛው ቪዲዮ እንግዲህ ብዙ ምርቶችን ተጠቀሙ ብለናል። ነገር ግን የትኛውን መጠቀም እንዳለብን ማወቅ አልቻልንም የሚል ነው። የትኞቹ ነገሮች ለናንተ መምረጥ እንደምትችሉ በጣም ቁልፍ የሆነ መረጃ እሰጣችኋለሁ ማለት ነው። ይህንን ቪዲዮ የምታዩ ሰዎች ካለምንም ክፍያ ይሄ ቻናል እንዲያድግ ማድረግ ትችላላችሁ። ይህን የምታደርጉት ከስር የሰብስክራይብ ምልክቷን በመጫን ነው። ያን ስለምታደርጉ አመሰግናለሁ። ስለዚህ ወደ ነጥባችን ስንመለስ የፀጉራችንን ቀለም የሚያመርቱትን ሜላኖሳይቶች እንደ አንድ ቀለም የሚያመርት ማሽን አስቧቸው። በምናባችሁ አንድ ቀለም የሚያመርት ማሽን ሳሉ። ይሄ ቀለም የሚያመርት ማሽን ዋና ስራው ይህንን ቀለም ማምረት ነው። ነገር ግን ደግሞ በተጓዳኝ የሚወጣ ተረፈ ምርት ወይም ቆሻሻ አለ። ይሄ ማሽን ይህንን ቀለም ለማምረት የሚያስፈልጉት ጥሬ ዕቃዎች ወይም ግብአቶች አሉ። እነዛን ግብአቶች አንደኛ ኮፐር በለው፣ ሁለተኛ ፕሮቲን በለው፣ በዋናነት ደግሞ ታይሮሲን የተባለው የአሚኖ አሲድ አይነት አንድ የፕሮቲን አካል ነው። እጅግ በጣም ያስፈልጋል። ሁለተኛ እሱ፣ ሶስተኛ ደግሞ ቫይታሚን ቢ ናቸው። ከዛ ደግሞ በመቀጠል ማግኔዚየም፣ ቫይታሚን ዲ፣ ዚንክ እና አይረን ይሄ ማሽን የሚያስፈልጉት ጥሬ ዕቃዎች ናቸው። ስለዚህ ይሄ ማሽን እነዚህ ጥሬ ዕቃዎች ከተሟሉለት ይህንን ቀለም ያመርታል። እስካሁን ድረስ በሚገባ እየሰማችሁኝ እንደሆነ አምናለሁ። ይሄ ማሽን እንደ ማንኛውም ማሽን ሞተር አለው። ይህንን ሞተር ማይቶኮንድሪያ እንበለው። ይሄ ሞተር ታዲያ እንዲነሳና እንዲሰራ ኃይል ያስፈልገዋል። ኤሌክትሪሲቲ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ወይም ጄኔሬተር ያስፈልገዋል። ያ ማለት በባለፈው ቪዲዮ ዩቢኩነል ብለን የጠራነው ነው። ይሄ ሞተር አንዳንድ ጊዜ ስራ ይበዛበታል፣ ወይም ደግሞ ያ ቅድም የነገርኳችሁ ቆሻሻ ወይም ተረፈ ምርት እየበዛ ሲመጣ እዚህ ሞተር ላይ ጫና ስለሚፈጥር ሞተሩ እየሞቀ እየጋለ አንዳንድ ጊዜም ባስ ሲል ስራውን ያቆማል። ስለዚህ ይሄ ሞተር ሲግል ወይም ስራውን ሲያቆም ፊክስ የሚያደርጉት የሚያክሙት ቴክኒሻኖች ያስፈልጋሉ። ያ ቆሻሻም እንደነገርኳችሁ ደግሞ ሲበዛ ያንን የሚያስወግዱ የጽዳት ሰራተኞች ያስፈልጋሉ። አንታይ ኦክሲዳንት ያልናቸው እነዚህ ናቸው ማለት ነው። ስለዚህ ወደ ሽበት ስንመጣ ሽበት የሚከሰተው አንድ ይሄ ማሽን ቀለሙን ለማምረት የሚያስፈልጉት ቅድም የነገርኳችሁ ጥሬ ዕቃዎች ያልተሟሉ እንደሆነ ነው። ሁለተኛ እዚህ ሞተር ላይ የሚመጣው የስራ ጫና በርትቶ ወይም ቆሻሻው በዝቶ ሞተሩ ላይ ጫና የፈጠረ እንደሆነ ነው። ወይም ደግሞ እነዚህ ነገሮች ሰላም የሆኑና የሞተሩ የኃይል ምንጭ ቅድም ጄኔሬተር ወይም ኤሌክትሪሲቲ ያልነው ማለት ነው መጠኑ አነስተኛ ከሆነ ወይም መቆራረጥ ካለ በእነዚህ ሶስት ምክንያቶች ሽበት ይከሰታል ማለት ነው። ከነዚህም ውጪ እንበልና 10 ማሽኖች ቢኖሩን ከ10ሩ እንደው 7ቱ ወይም 6ቱ ከናካቴው ስራ ቢያቆሙና 3ቱ ወይም 4ቱ ቢቀሩ አጠቃላይ የቀለም ምርቱ ይቀንሳል። ያ ወደ ኋላ መመለስ የማንችለው የሽበት አይነት
ያስከስታል ማለት ነው። ሌላው ምንድነው? ፊታችሁ ላይ ማዲያት ካለ፣ ብጉር እና የብጉር ጠባሳ ካለ ለፊታችሁ የጠዋትና የማታ ሩቲን እንዲኖራችሁ ፊታችሁ ምንም ነገር ባይኖርበትም ማለት ነው የምትፈልጉ ከሆነ ፊታችሁ ላይ መሸብሸብ ምናምን ካለና እነዚህ ነገሮች ትሪት ማድረግ የምትፈልጉ ከሆነ ከኔ ጋር በቪዲዮ ኮል መገናኘት እንችላለን። ከስር የዋትስአፕ ቁጥር ያለ እሱን ተጠቀሙና ደውሉልኝ። ወደ መፍትሄዎቹ ደግሞ ስንመጣ እድሜያችሁ ከ30 በታች ከሆነ በጣም ብዙ ጊዜ ሁልጊዜ አይደለም፣ ነገር ግን በጣም ብዙ የሽበታችሁ ምክንያት ቅድም የነገርኳችሁ የነዚህ የጥሬ ዕቃዎች አለመሟላት ወይም መጠናቸው አነስተኛ ነው። ስለዚህ ለሽበታችሁ መፍትሄ ዋነኛ ትኩረት መሆን ያለበት እነዚህን ጥሬ ዕቃዎች ማሟላት ነው። እነዚህን ጥሬ ዕቃዎች በብዛት የሚሰጧችሁ በመጀመሪያ አረንጓዴ የሆኑ አትክልቶች በተለይ የአበባ ጎመን፣ ሰላጣ፣ በአጠቃላይ አረንጓዴ ነገሮች እነዚህን ነገሮች በብዛት ይዘዋል። ከዛ በተጨማሪ ደግሞ ሰሊጥ፣ በተለይ ጥቁሩ ሰሊጥ በጣም አሪፍ የሆነ የነዚህ ነገሮች ምንጭ ነው። ከዛ በተጨማሪ የዱባ ፍሬ አለ፣ የቻይ ፍሬ አለ፣ ኮኮናት ወይም የኮኮናት ዱቄት ሊሆን ይችላል። እነዚህ በቀን የሚያስፈልጋችሁን የነዚህ የጥሬ ዕቃዎች መጠን ይዘዋል። ነገር ግን እነዚህን ጥሬ ዕቃዎች በምግብ ማግኘት እንደምትችሉ ካልተሰማችሁ መልቲቫይታሚን እና ሚነራል ከገበያ ገዝቶ መጠቀም ያው ግድ ይላችኋል ማለት ነው። ከአማዞን ማዘዝ የምትችሉ ሰዎች ከሆናችሁ እዛ ከስር ዲስክሪፕሽኑ ላይ አሪፍ ናቸው ብዬ የምላቸውን ሊንካቸውን አስቀምጣለሁ። እነዚህን ነገሮች ወደ ኢትዮጵያ መላክ አልጀመርንም። ቀኑ ሲደርስ በዚህ በዩቲዩብ እነግራችኋለሁ ማለት ነው። ወደ ሁለተኛው ደግሞ ስንመጣ እንግዲህ እንደምታውቁት ይሄ የሚድላይፍ ክራይሲስ የሚባል ነገር አለ። ከ30 ምናምን በኋላ ሚስት ማግባት ወይም ባል ማግባት፣ ልጅ መውለድ፣ ልጆች ማሳደግ፣ ስራ አለ። ብዙ ነገሮች ወደ ህይወታችን ይገባሉ። ከፍተኛ የሆነ ስትረስ ይፈጥራሉ። እነዚህ ነገሮች ባለፈው እንደነገርኳችሁ በከፍተኛ ደረጃ የኦክሲዴቲቭ ስትረስ መጠናችንን ይጨምራሉ። በዋነኝነት ሞተሩ እንዲግልና ከዛም ባስ ሲል ስራውን እንዳይሰራ የሚያደርገው ይሄ የኦክሲዴቲቭ ስትረስ መጨመር ነው። ለዚህ መፍትሄ የሚሆነው አንደኛ ሞተሩ ሲግል ወይም ሲበላሽ ፊክስ የሚያደርጉና አስተካክለው ስራ እንዲጀምር የሚያደርጉት አንታይ ኦክሲዳንቶች ናቸው። እድሜያችሁ ከ30 በላይ ያላችሁ ሰዎች ሽበታችሁን በተመለከተ ሞር ማተኮር ያለባችሁ እነዚህን አንታይ ኦክሲዳንቶች በመጠቀም ነው። ምንም ጥያቄ የለውም። እናንተም ከ30 በታች እንዳሉ ሰዎች የነ ኮፐር፣ የማግኔዚየም፣ የአይረን ምናምን እጥረት ሊኖርባችሁ ይችላል። ነገር ግን አትኩሮት ማድረግ ያለባችሁ እነዚህን የጽዳት ሰራተኞችና ቴክኒሻኖች ወይም አንታይ ኦክሲዳንቶች ማለት ነው በማሟላት ላይ ነው። ስለ አንታይ ኦክሲዳንት ደግሞ ስናወራ ባለፈው ጊዜ እንደነገርኳችሁ በአንደኝነት ላይ የማስቀምጠው እጅግ ድንቅ የሆነው አልፋ ሊፖይክ አሲድ ይባላል። አልፋ ሊፖይክ አሲድ ምግብ ውስጥ ብዙ ጊዜ አናገኘው ወይም ብናገኘው በተወሰኑ ምግቦች ውስጥ ነው። እነዛም ያላቸው የአልፋ ሊፖይክ አሲድ መጠን እጅግ በጣም ትንንሽ ነው። ስለዚህ አልፋ ሊፖይክ አሲድን ከገበያ ገዝታችሁ ያው መጠቀም ያስፈልጋል ማለት ነው። ከአልፋ ሊፖይክ አሲድ ጋር በጣም በከፍተኛ ወዳጅነትና ጥምረት ከፍተኛ ስራ የሚሰራው ደግሞ ግሉታቲዮን ነው። ግሉታቲዮን የሚገርማችሁ ቅጽል ስሙ ምንድነው? የአንቲ ኦክሲዳንቶች አባት ነው። ግሉታቲዮንና አልፋ ሊፖይክ አሲድ በጥምረት ካሏችሁ በጣም አሪፍ የሆነ የአንቲ ኦክሲዳንት ጥምረት ነው ማለት ነው። ነገር ግን ቫይታሚን ሲ ሊሆን ይችላል፣ ቫይታሚን ኢ፣ ዚንክ፣ እነዚህም አንቲ ኦክሲዳንቶች ናቸው። እነዚህን ማግኘት ደግሞ ያን ያህል ከባድ አይደለም። ሌሎች አንቲ ኦክሲዳንቶችን ከምንመገበው ምግብ ማግኘት ግን ይቻላል። ለምሳሌ አረንጓዴ ቡና፣ ቀይ ስር፣ በተለይ ደግሞ ነጭ ሽንኩርት እነዚህ ውስጥ ማግኘት እንችላለን ማለት ነው። ነገር ግን ባለፈው ጊዜ እንደነገርኳችሁ ኮሎምቢያ ዩኒቨርሲቲ እንዳደረገው ሞተሩ ሲጀመር እንዳይግል ማድረግ በጣም ስማርት የሆነው መንገድ እሱ ነው። አንደኛ ስትረስ የሚያደርጉን ነገሮች
መቀነስ አለ። የምንጨነቅ ከሆነ ለራሳችን ጊዜ የማንሰጥ ከሆነ ወይም የማንተኛ ምናምን ከሆነ ከፍተኛ የሆነ የስትረስ ሆርሞኖች መጠን ውስጣችን ሊጨምር ይችላል። ስለዚህ ያንን ለመቀነስ ያው ለራሳችን ጊዜ መስጠት ሪላክስ ማድረግ ወሳኝ ነው። ከዛ በተጨማሪ እዛ ሞተር ላይ የሚመጣውን ጫና ለመቀነስ የሚያቀዘቅዙ የሚያረጋጉ ሰፕሊመንቶች አሉ። አንደኛው ማግኒዚየም ነው። ማግኒዚየም ግላይሲኔት የሚባልና ማግኒዚየም ኤልትሪዮኔት የሚባሉ የማግኒዚየም አይነቶች አሉ። እነዚህ በጣም የታወቁ የሚያረጋጉ የማግኒዚየም አይነቶች ናቸው እና እነዚህን በመጠቀም ሲጀመር ሞተሩ እንዳይግል ወይም እንዳይበላሽ ማድረግ ይቻላል ማለት ነው። ከዛ ደግሞ በተጨማሪ አተነፋፈስን ማስተካከል። ብዙዎቻችን ስንተነፍስ የምንተነፈሰው ከዚህ ከአንገታችን በላይ ነው። ነገር ግን ከሆዳችን በመተንፈስ ሜዲቴት በማድረግ በነገራችን ላይ ጸሎት ማድረግ ትችላላችሁ። አምላካችሁን ማመስገን ትችላላችሁ። ትልቁ ነገር ምንድነው? ሐሳባችሁን ሰብስባችሁ አንድ ጉዳይ ላይ ማተኮር መቻል ነው። እነዚህን በማድረግ ወደ ሞተሩ የሚመጣውን ጫና መቀነስ። ነገር ግን እድሜያችሁ ከ30 በታች የሚሆን ከ30 በላይ ያ ሞተር የሚፈልገው ኤሌክትሪሲቲ ወይም ጄኔሬተሩ ማለት ነው። ቅድም ዩቢኪኖል ያልኳችሁ ማለት ነው። ለሁሉም የሚሆን ነው። ዩቢኪኖልም ብዙ ምግብ ውስጥ የምናገኘው ነገር አይደለም። ብናገኘውም በጣም ትንሽዬ መጠን ነው። ስለዚህ ዩቢኪኖልን ከገበያ መግዛት ያው ግድ ይለናል ማለት ነው። ከነዚህ ከሶስቱ ውጪ ደግሞ ሌላ መፍትሄው ምንድነው? አንዳንድ ጊዜ ይሄ ማሽን ወይ ሜላኖሳይቶቹ ቀለሙን መስራት እየቻሉ በተለያየ ምክንያት መስራት አይፈልጉም። ያው ሌዚ ይሆናሉ፣ ሰነፍ ይሆናሉ ማለት ነው። እና ያን ጊዜ እነዚህ ሜላኖሳይቶች ስራችሁን በአግባቡ ስሩ ብሎ የሚያነሳሳ ወይም ዋርኒንግ የሚሰጥ ነገር አለ። ያ ፔፕታይድ የሚባሉት ነገሮች ናቸው። ፔፕታይዶች ቤት ውስጥ እንደምናዘጋጃቸው ቅባቶች አይደሉም። ከላይ የምንጠቀማቸውን ቢሆኑ በቴክኖሎጂ በጣም ያነሱ ስለሆኑ ስንጠቀማቸው በቀጥታ የፀጉራችን ፋብሪካ ያልነው ወይም ሄር ፎሊክል ውስጥ ማለት ነው እዛ ይገቡና እነዛን ሜላኖሳይቶች ያነቃቋቸዋል ማለት ነው። ስለዚህ ስንጠቀልለው እድሜያችሁ ከ30 በታች ከሆነ ዋና ትኩረታችሁ የማሽኑ ጥሬ ዕቃዎች ላይ አንደኛ ይሁንና፣ ነገር ግን ዩቢኪኖል መጨመር ትችላላችሁ፣ ፔፕታይዶችን መጨመር ትችላላችሁ። እድሜያችሁ ከ30 በላይ ደግሞ ከሆነ ዋና አትኩሮታችሁ አንታይ ኦክሲዳንቶቹ ላይ ነው። ከዛ በተጨማሪ ፔፕታይድ ልትጨምሩ ትችላላችሁ፣ ዩቢኪኖልን ልትጨምሩ ትችላላችሁ ማለት ነው። ያ ማለት ጥሬ ዕቃዎቹን ችላ በሏቸው ማለት ሳይሆን ዋና አትኩሮታችሁ አንታይ ኦክሲዳንቶቹን ማሟላት ነው። ስለሰማችሁኝ አመሰግናለሁ። ቻው።